ሰላም ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ ሀሳብ ወደ እናንተ መጥቻለሁ። ውድ የቻናል ቤተሰብ ይህ ቻናል ከብዙ ጊዜ በኋላ ነው ዛሬ ቪዲዮ እየሰራው ያለሁት። ስለዚህ የእናንተ ይገዛ ያስፈልገዋል ማለት ነው። ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀሱ ያገኘኋቸውን ቪዲዮዎች ሰብስቤ ካሉበት አምጥቻለሁ። እነዚህ ቪዲዮዎች ላይ አብረን ሪአክት እናደርጋለን፣ ሀሳብ እንሰጣለን። ውድ የቻናል ቤተሰብ የዛሬ ቪዲዮ በጣም ወሳኝ የሆኑ ቪዲዮዎች ናቸው። ስለዚህ እንዳያመልጣችሁ መጨረሻ ከተከታተላችሁ መጨረሻ ላይ ያለው ቪዲዮ በጣም የሚገርም ቪዲዮ ነው። ተከታተሉኝ። ቪዲዮ ከመጀመራችን በፊት ቻናሌን ሰብስክራይብ፣ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ጠርጥረው በቁጥጥር ስር የዋሉት ታዋቂ ጥበብ ሰዎች እና ቲክቶከሮች የፍርድ ቤት ውሳኔያቸውን ለመስማት ተሰልፈዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬም ዛሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልጠበቀና ሆድ የሚያባባ ትዕይንት ነበር። ገንዘባቸውን ለተበሉ ወገኖች ደግሞ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደ ሕዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆም ዛሬ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል ነበረ። ተበዳዮች ደግሞ በተቃራኒው። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቁት አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት ጊዜ ቀጠሮ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁም። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎቱ ውጭ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የታሳሪ ቤተሰቦች ሀዘናቸው መቋጠር አቅቷቸው በችሎት ደጃፍ እንባቸውን ሲያፈሱም የዛሀበሻ ዘጋቢዎች ተመልክተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን የፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ተጨማሪ መረጃ በዛሀበሻ ዜና ተመልከቱ። እንግዲህ የሚገርም ነው። እነዚህ ሰዎች በጣም ታዋቂ ሰዎች ናቸው። በሶሻል ሚዲያ በተለያዩ ስራዎቻቸው የምናውቃቸው ሰዎች ናቸው። ግን በእነሱ ምክንያት ብዙ ሰው ተበልተዋል ማለት ነው። ብዙ ሰው እንግዲህ እነሱን አምኖ ገንዘቡን አውጥቶ ይሄ ፊንቴክ የተባለው ድርጅት መኪና በቅናሽ ገንዘብ ሰጣቸዋለሁ፣ አከፋፍላቸዋለሁ ብሎ በሰራው ስራ ማለት ነው። እንግዲህ የፊንቴክ ጣጣ እንግዲህ ለአርቲስቶችም ለታዋቂ ሰዎችም ተርፏል ማለት ነው። በጣም የሚያሳዝን ነው። እንግዲህ እነዚህ ሰዎች ከራሳቸው ከልጆቻቸው ቀለብ ከራሳቸው ኪስ እንግዲህ አውጥቶ የሰጡትን ገንዘብ እስካሁን ባለማግኘታቸው ባለፈው ሳምንት ከመንሱር ጋር በጣም ግብግብ እንደነበረ ያው ሶሻል ሚዲያ ላይ ተመልክታችሁታል ብዬ ተስፋ አደርጋለሁ። እስኪ እሱን ቪዲዮ መሀል ላይ እንየው። ለምን ታገኛለህ? ድርጅት የኔ ነው ያለ ወለድ $950,000 ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እንግዲህ እንደተመለከታችሁት ነው። እነዚህ ሰዎች ከራሳቸው ያወጡትን ገንዘብ እስካሁን ወይ መኪና አላገኙም ወይ ብራቸው አልተመለሰላቸውም።
እስካሁን ሲቸገሩ ነበር። እንዳጋጣሚ ዛሬ መንሱርን አግኝተው ፖሊስ ባይመጣ ኖሮ በጣም ከፍተኛ ችግር ይፈጠር ነበረ። እንግዲህ ለወደፊት እንዲህ አይነት ነገር ጥንቃቄ የሚፈልግ በመሆኑ ታዋቂ ሰዎች በሶሻል ሚዲያ ስላስተዋወቁ በሚዲያ ላይ ወጥቶ ስለተናገሩ ብቻ ብራችን አውጥተን ለማናውቀው ጉዳይ አሳልፈን ማውጣት ወጪ ማድረግ የለብንም ማለት ነው። እንግዲህ ይሄ ጥንቃቄ እንድናደርግ ትምህርት ይሆነናል። ለኛም ለብዙ ሰዎችም ትምህርት የሚሆን ድርጊት ነው ማለት ነው። ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባ ነው የተማርኩት። እሺ። እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው ማመሰግነው። የዛ ሰፈር ጎረምሶች ነበሩ፣ በጣም ተጋለውልኛል። እኔና ከሌላ ሰፈር መጥቶ ሚነካኝ ካለ በጣም ዋጋ ከፍለዋል። የሚገርምህ እና እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ከፈላ ይባልና ከዛ ሰው ይጎዳል። በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው ራሱ። ስንት ሰው ተደባርቦብሻል እስከታውቃለህ? ውይ በጣም ብዙ ግሩፖች ይወሉ አንዱ ሰፈር ከአንዱ ሰፈር በቃ አሁን ምን ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው እያወራው ያለውትና በቃ አመቱን ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር እንደዛ ሲሆን? አዎ አውቃለሁ። እሱማ ያስቸግሩኛል ነው የሚባለው። መተው ያስቸግሩኛል። ያኔ በቃ እንደዚህ በጣም ጎበዝ ተማሪ ነበርኩኝ። እንዳጋጣሚ ደግሞ እናት ነገር የምለው ይሄ ጉዳይ እንዴት ነው? አዲስ አበባ ውስጥ ቆንጆ እሷ ብቻ ነበረች ወይስ እንዴት ነው? እሺ ይህን ያህል ቁንጅና ካላት ለምንድን ነው እንደ ሀገር ወይ ያልወከለችን? እና ትንሽ ሳክስም ሳይጨመርበት አይቀርም። እስኪ ወደሚቀጥለው ቪዲዮ እንሂድ። የእውነት ነው። አሁን ያሁሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይሄን መማር ይጠይቃል? መቼም አትለኝም ነው። ምንድን ነው? ድራማ ነው ምንድን ነው? እስኪ እንዲህ አይነት ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ? እኔ ሌባ ነበርኩ። ሌብነት ሰው የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም፣ ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው፣ በቲም ነው የሚሰራው። ያንተን ጭንቅላት መፍታት። አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በ4 ምናምን ሰው ይሰራልሃል። አይምሮ ነው የሚፈታ። የቆጡን ወርድ ብላ ታውቃለህ? በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና እንትን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልዘራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛላል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም፣ የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስል ሆዳም ስለሆነ ነው። የእሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራ እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይታል። ጥሩ በአርቲፊሻል ወርቆች ምናምን ነው የሚሰራው። ወርቁ ነው ያንተ ነው ምናምን ተብሎ እዚህ ላይ አድርጎ በምላሱ ምናምን አወጡት። ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይሄን ስለዋል። እኔ በጣም በቃ አሁን በቃ ይሄ እንዳልከው ይሄ ጭንቅላት መፈታታት ይጠይቃል ብዬ የደመደምኩት እንጋሽ እንትና የምትለው ሰው አለ። ለካ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገነ የመሰለ ኮት ስለለበሰ ግን አላደገም። በቃ አላደገም። ሶፍት ብላ ስትል ይበላል፣ የሆነ ነገር ስትል የሆነ ነገር ያደርጋል፣ አገኛለሁ ብሎ ያስባል። ቆይ ምን ማለት ነው ይሄ? አሁን ይሄ ከዛ ጀምሮ የመጣ በአቋራጭ የበልጸግ ፍላጎትህ፣ ስግብግብና ሆዳምነትህ፣ የገንዘብ ያለ ፍቅርን ነው የሚያሳየው እኮ። ባይዘው እዚህ ጋር በድፍረት መናገር የሚፈልገው እርሶም እንግዲህ የዚህ አካል ነው። ቸርች ከፍተዋል፣ ህዝቡን ሰብስበው እንግዲህ አስተምራለሁ ብለው እንግዲህ ያደጉበት ቸርች ውስጥ አይደለም እያገለግሉ ያሉት። ስለዚህ የእናንተ ስራ ነው ህዝቡን እየበዘበዘ ያለው። አንተም አውቀ እንዲህ ያደርጋሉ ያልሰሩትን ምን ያሉትን
ይሄ እንግዲህ እርሶም ይመለከታል። ባይዘወይ የፕሮቴስታንት አገልጋዮች እንግዲህ ህዝብን ምን ያህል ስም እያጠፋችሁ እንዳለ ይሄ ቪዲዮ ቁልጭ አድርጎ እንግዲህ ያስቀምጣል። ስለዚህ እስኪ ራሳችሁን ተመልሳችሁ እዩ። ይሄ በቀጥታ ስራችሁን የሚገልጽ ተግባር ስለሆነ ከዚህ ቪዲዮ እንግዲህ ይህንን ቪዲዮ የተመለከታችሁት ትምህርት ታገኛላችሁ ብዬ አስባለሁ። እስኪ ወደሚቀጥለው ቪዲዮ እንሂድ። ሰላም ጤና ይስጥልን ክቡራትና ክቡራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለት እንቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም እወዳችኋለሁ። አይ ቲንክ እንግዲህ ይሄ ልጅ ያው ከአላፋው ጋር ትንሽ ያለው ችግር ያለ ይመስለኛል። ስለዚህ ችግራችሁን ፍቱት። አንተም እንግዲህ የተቋሙ መተዳደሪያ ደንብ ጠይቃቸው ያለውን ነገር ምንድነው የሚከለከለው ምንድነው የማይከለከለው የሚለውን ነገር እዛው ተነጋገሩና እዛ ፍቱ። ነገር ግን በሃይማኖት ምክንያት አይመስለኝም። እዛ ጋር ትንሽ የስነ ምግባር ችግር እንዳለ የሚያሳይ ነገር ነው። እንግዲህ አንተም እያነሳ ያለው ከኃላፊያችሁ ጋር ተነጋገሩና እዛ ፍቱት። ይሄ ብዙም ለሶሻል ሚዲያ ብዙም ይመጥናል ብዬ አላስብም። ሁሉ ነገር ይዘን ወደ ሶሻል ሚዲያ ብቻ የምናመጣ ከሆነ ሶሻል ሚዲያ እኮ አይዳኘንም። ሶሻል ሚዲያ እኮ መሀል ገብቶ ሰውን አያስታርቅም። ሶሻል ሚዲያ እንግዲህ አንተም ወደ ሶሻል ሚዲያ እንዳመጣ እኛም ደግሞ ወደ ሶሻል ሚዲያ እናወጣዋለን ማለት ነው። ስለዚህ ወደ ሶሻል ሚዲያ ከማምጣታችሁ በፊት ጉዳያችሁን እዛው ጨርሱ እና ለነገራችሁ የፈለኩት በቃ እንደዚህ ናቸው። አይታችኋል? ያፈሩት ምዕመን እንደዚህ ነው። አሁን ይሄ ወንድም ጋርድ ነው እና ጋርድ ነው። በመማታት የሚያድናቸው ይመስለዋል። ሰው በመናገር የሚያድናቸው ይመስለዋል። እና እንደዚህ ናቸው። በቃ ይሄ ነው አቅማቸው። እነዚህ ነውረኞች ይላችሁ ሰው ከማስገደል ሰው ከማሳፈን ባለፈው አሳፈኖኛል ብያቸዋለሁ። ሰው ከማስገደል ወደ ኋላ ግን ምንድነው ሐሳቡ? የሐሰተኛ ነቢያትም ሆነ የአጭበርባሪ ሰዎች ትልቁ ጉልበታቸው ፍርሃት ነው። ሰውን ማስፈራራት። በፍጹም መፍራት የለባችሁ። በፍጹም ሰውን መፍራት የለባችሁ። ምክንያቱም ኃይላቸው አቅማቸው ፍርሃት ነው። በጣም ብዙ ሰዎች ብዙ ሚስጥር ያውቃሉ፣ ግን እንገደላለን፣ እንታፈናለን፣ እንታሰራለን ብለው ያስባሉ። ስለዚህ እነዚህ ሰዎች በጭራሽ መፍራት የለባቸው። እየተከተልኩ እኮ ነው የመጣው። ዝም ብሎ እኮ ነው እዚህ ምንድነው ቦጅባጃ ነው ሄደ። እኛም በአንተ ምክንያት እንግዲህ ከሰው ጋር እንጣላ። አንተ ትክክል ነህ፣ እነሱ ትክክል አይደሉም። በዛው ለነሱ ለመናገር ፈልጌ ሳይሆን ይሄ ልጅ ራሱ ኢቲካሊ ችግር አለበት እንዴ። ሰውን ለማስተካከል ወይ ደግሞ ሰውን ኮመንት ለማድረግ ሰው መሳደብ አለበት እንዴ? ሰውን ስም እየጠራ እንደፈለገ መሆን አለበት? ይሄ ትክክል አይደለም። መጀመሪያ አንተ ራሴ ተስተካከል፣ ከዛ በኋላ ስለ ሰዎቹ ታወራለህ። በጣም ችግር ያለበት ሰው ብኖር አንተ ራሴ ነው እና እንደ አንድ ክርስቲያን ሰው እስኪ ራሴን ተመልከት። የሚሰራቸው ስራዎች አንተ ሰውን በመሳደብ ብቻ የሚገኝ ገንዘብ የለም። አንዳንድ ጊዜ ፖዚቲቭ ነገሮችን በመስራት ገንዘብ ይመጣልና ኔጌቲቭ ላይ ብቻ ትኩረት አታድርግ። ወደ ሰው ከማየት በፊት ራስን ተመልከት ለማለት ፈልጋለሁ። ውድ የቻናሌ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ በሌላ ሰዓት ተመልሼ እስኪመጣ ድረስ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በያላችሁበት መልካም ጊዜ ይሁን።